የመጽሐፍ ጭውውታችን የወሰን የህይወት ጽሑፍ ላይ አርፏል። ሰብለ ወንጌል፣ ሰብለ ወንጀል። ይሄ ሁሉ ተፈጽሟል የሚባልበት ቀዬ ወይዛዝርት ኪዳነ ምህረት ትባላለች። ዛሬ ወይዛዝርት የምትባለዋ የገበሬዎች መንደር ቆለላ በሚባለው ወረዳ ግዛት ውስጥ ትገኛለች። ያቺ ሰበካ እርሻ ወዳድና እንግዳ ተቀባይ ትሁት ገበሮች ይኖሩባታል። የወይዛዝርት ሴቶች ከመንገዱ የወጡ ባለሙያዎች ናቸው። ለቁንጅናቸውም እንከን አይወጣለትም። በተለይ ጠላው ተብሎ ያበቃለት ጉዳይ ነው። የዚያ ግድም አየር ወይናማ ነው። ሰዎቹ ወይናማ ናቸው። ይህን የመሰለ ውብ ሕዝብ መሃል ሆኖ በእንግድነት መስተንግዶ እየተደነቁ ሲደሰቱ በጨዋታቸው ውስጥ እየተደባለቀ የሰብለ ወንጌል ታሪክ ነገር በአዛውንቱ አንደበት ይነገራል። እናም እኒያ አዛውንቶች ሰብለ ወንጌል የምትባል ሴት ነበረች ይሉናል። ከሞተች ብዙ ጊዜያት አልፈዋል ይባላል። እንዲያውም የአባትና የእናቷ ስም አይታወቅም መሰል አይወራም። ሰብለ ወንጌል በበቅሎ አትሄድም ነበር። አቀማመጡን በመጥላት ነው ይባላል። ጭኔጋ ይፍቀኛል ትል ነበራሉ። ታዲያ ቦሳንሳ ላይ ተቀምጣ በሸክም ትጓዝ ነበር። ቦሳንሳ እንደ ሬሳ፣ በሸክም እንደ ግንድ። አወይ መላማጣት! አንድ ጊዜ ባልጋዋ ላይ ተቀምጣ ስትሰግድ ሳለች ገበሬ በእርሻ ሲንገላታየችና አዘነችለት። አንዳች መፍትሄ ለመስጠት ፈልጋ ባለሟሏን አስቀርባ ትጠይቀዋለች። በነገራችን ላይ ሰብለ ወንጌል ኮልታፋ ነበረች። ማለት የማትችል ገበሌ የሚያልፈው መቼ ነው ትለዋለች። ባለሟሏም እመቤቴ ንግሥት ሆይ ገበሬ ምን ረፍታለውና የሚያርፈው ያው ሲሞት ነው ብሎ ያስረዳታል። እሷም ታዝንና ከሁሉም በላይ ለምትወዳትና ለምታምናት ቅድስተ ማርያም ልመናዋን ታቀርባለች። እመቤቴ ማርያም ሆይ እባክሽ ለገበሌ ሞቱን አቅልቢለት፣ ወለላዋ እናቴ እባክሽ ግደዩና ይለፍ ብላ ነበር ይባላል። ተጸልዮ ተሞቶ እኮ ነው። ማን ይሸከመኛል ብላ ይሆን? ክብርና ዝና ሁሉ በባላገር ላይ መሆኑን፣ አገር ያለ ባላገር መቃብር መሆኑን ነገስታት ሁሉ ግን አያውቁም ማለት ይሆን? ደሞ ደግነቱ እንዳይቀርባት ቤተ እግዚአብሔር ታሰራ ነበረች አሉ። ሃይማኖት መውደዷ እንኳ ይሁን ጥሩ። ለነገሩ እሷ አዛዥ እንጂ ታዛዥ አልነበረችምና ምን ቸገራት? ነገስታት ተገዥነታቸውን ለሰማይ አርገው ሰውንና ምድሩን በልባቸው ይቆጣጠሩት ነበር። ታዲያ ባላገሩ ከዛሬው ጎንደሬ እስከ ዛሬው ጎጃም አባይ ለአባይ ከቆላ እስከ ደጋ ድንጋይ እየተሸከመ ማጓጓዝ ነበረበት። ዛሬ የዚህ አካባቢ ሰው የኖሮና ያስተሳሰብ መቀራረብ የኖረና የዳበረ መሆኑ በዚህም ሊታወቅ ይችላል። በዚያ ቆሃም ባላገሩ ይለግም ይሆናል በማለት አስነግራው ነበር የተባለውን ደሞ እስኪ ስሙት። እንዳትሉ የሚል አሞሌ ይክፈል እያሉ በማለክለክና በመጮህ ትንፋሽ መልሱ ነበር ይባላል። ለመሆኑ ተሸካሚዎቹ ምን ብለው እንዴት አድርገው ይተንፍሱ ኖሯል ይሆን? እነኛ አሳረኞች፣ ሁሉን ቻዮች። ምድር ግን ምን አይነት ታዛቢ ናት! ይሄን ሁሉ ጉድ ይዛ ግፍ የማታቅ ትመስላለች። በሌላ ጊዜ ደግሞ ባላገሮች ጎመን ሲበሉ ታያቸውና ምን ነው ከብት ይመስል ሳል ይበላሉ ብላ ትጠይቃለች። ከዚያ በኋላ የጎመንን ምግብነትና ጣዕም ባለሟሎቹ አስረድተዋት ልትቀምሶ ትፈልጋለች። በዚያም አፈር ከኢየሩሳሌም ምድር ታስመጣና ባልጋ ላይ ተደላድሎ ጎመን ተዘርቶበት እንዲያያረገች ነው አሉ። ባላገር የረገጠው አፈር ለርሶ የሚሆን ጎመን አያበቅልም ነበርና። ደሞ በሌላ ጊዜ የገበሬ ብርታት ይታያታል። ስጋቸው እየሟሟና እየተነነ በጥንካሬያቸው ተአምር ሲሰሩ ትጎመዣለች። መቼም እይተዋ ጠማማ ነበርና ቤትን መስላት በባላገል አንጀት ነበር አለች አሉ። ሩህሩህነቷን እዩት ያችን ተብታ አባረመኔ። የድሮን ነገር ካነሳን ዘንዳ ምርምሩን ለማጠንከር የሚፈልግ ሰው ተጨማሪ ጥያቄዎች ሊኖሩት ይችላል። ለመሆኑ የሰብለ ወንጌል ስራ መሰረቷና የኋላ ታሪኳ እንዴት ነው? ሌላው ቀርቶ አገሯንም ሊጠይቅ ይችላል ከነባሏ። እናም ነገሩ ወዲህ ነው። ድሮዎች ጠቃሚ የሆኑት ያሁኑን ሕይወት ለማሻሻል ሲቻልባቸው መሆኑ አይጠረጠርም። እስከዛሬ ድረስ ግን የድሆችን ታሪክና እውነት እየተገነዘቡ ለማስመስከርና የተሻለ የጋራ ዓለም ለመፍጠር የባለጸጋዎችንና የአለቆችን የሕይወት ሁኔታ ማወቅ የግዴታ ያህል ነው። ያለበለዚያማ የሕዝብ ታሪክ ከየት ይገኛል?
የጭቁኖች ታሪክና ገድል በማይታወቅበትና ይብሱንም በተዳፈነበት የሀብታም ዓለም ውስጥ ሌላ አማራጭ የለም። ስለሆነም ከተውሸለሸለ የአፍ ታሪክ ቃርሚያና የተሳሳተ ግንዛቤ ለመዳን ቀደምት እውነታዎች ባጉሊ መነጽር ቢታዩ የተሻለ ይሆናል። ሰብለ ወንጌልም የዚህ አስተሳሰብ እጮኛ ታደርጋለች። ደግሞስ ምን ይጎላታል? አልማዝዬ ሜዳና የቄራ ልጆች የጌጡ ተመስገንን ጽሑፍ እስኪ እንዝናናበት። እኛ ራሳችንን የቄራ ልጆች ብለን የምንጠራ የቄራ ልጆች ተብለን ስንጠራም ደስ የሚለን የዚሁ አካባቢ ተወላጆች ከአልማዝዬ ሜዳ ጋር በተያያዘ ብዙ ትዝታዎች አሉን። በአልማዝዬ ሜዳ ምን ያልሆነው አለ? ልጅነታችንን ዘራንበት፣ አበብንበት፣ ጎመራንበት፣ በሜዳው ታየንበት። ቀሬላ ከገፉ የቄራ ልጆች መሃል ዛሬ በየመድረኩና ሲኒማ ቤቱ በሙያቸው ዕውቅና ካተረፉ ጎበዛዘት መሃል ዘመነኞቼ ቢንያም ወርቁና በሚኒያም ኮትኳችነት አንቱታን የተቸሩት እና አስራት ታደሰ፣ ያሬድ ኤጉ፣ ፍቃዱ ከበደ፣ ሰለሞን ቦጋለ፣ ሳምሶን ታደሰ ቤቢ፣ ሞገስ ቸኮል፣ መዓዛ ወርቁ፣ አዲስ ዓለማየሁ፣ ራሄል ተሾመ፣ ዓለማየሁ ታደሰ፣ አሚጃድ፣ ቢንያም ኃይሉ፣ ኧረ ስንቱ! ሁሉም የኢትዮጵያ ኪነ ጥበብ ልጆች ናቸው፣ የቄራ ፍሬዎች። እነርሱም ልጅነታቸውንና እድገታቸውን እንዲተርኩ ልምዳቸውን እንዲያካፍሉ በየመገናኛ ብዙሃን በተጋበዙ ቁጥር ስለ አልማዝዬ ሜዳ ስለ ቄራ ልጆች ማንነት አውርተው አይጠግቡም። እኔም ጌጡ ተመስገን እንዲሁ። ከኪነ ጥበብ ሜዳ ወጣ ብለን የቄራ ልጆች የአልማዝዬ ልጆች የእግር ኳስ ጠቢባንም ከአስከፈ ያነሱ ስማቸውን እንዲህ መዘርዘር ይቻላል። ከነማን ይጀመረ? ከነማጄ ንጉሴ ኩምሳ፣ ጸጋይ ወልደ ሰንበት፣ ግርማ በርሄ የረዘነ ወንድም ነው፣ ሀብታሙ ባርጊቾ፣ አስራት መገርሳ፣ መስዑድ መሐመድ፣ ዳንኤል ተሰማ ጴንጤው፣ አስናቀ ደጄኔ፣ ታደሰ አድማሱ፣ ጌታቸው ካሳ ቡቡ፣ ረዘነ በርሄ፣ መስፍን አሰፋ ቻይና፣ ማርቆስ በቀለ ወዘተ። የእነዚህ ሰዎች የልጅነት ገድል ተዘርዝሮ አያልቅም። ኧረ ከነማን ልጀምር? ማርቆስ በቀለ የከፍተኛ 20 ቀበሌ 42 የወረዳ 05 የሾላ እግር ኳስ ቡድን አሰልጣኝ። የኛ ቀበሌ 43 አሰልጣኝ ደግሞ ጎሳዬ አበበ ወይም ማሙሽ ራምቦ ነበር። ማሙሽ ራምቦ በአካል ጉዳተኛ ስለነበር ሲያሰለጥነን በእጁ ሁሉ በመጫወት ነበር። ይሁንና ሁላችንም ባሰለጣጠኑ እንወደዋለን፣ እናከብረዋለን፣ እንፈረዋለን። የማሙሽ ራምቦ ቡድን ወይም በዘመኑ ቡድን እንጠራበት የነበረውን አጠራር ላስታውሰውና የቄራ አንበሳ ቡድን ከሌሎች ቡድኖች አንጻር ሲመዘን የችስታ የድሃ ቡድን ነበር። አይን ውስጥ አንገባም። ማሊያችን፣ ቁምጣችን፣ ጫማችን የተዥጎረጎረ፣ ያንዳችን ትጥቅ የሌላኛውን ቡድን አባል አይመስልም። አሉላችሁ እንጂ እነ ማርቆስ የሾላ ቡድን ባለቢጫ ቀለም ማሊያ የለበሱ ሸራ ጫማ የተጫሙ ከጨዋታ በፊት ሲያሟሙቁ እንኳን ተመልካቹን የኛን የተጋጣሚያቸውን ቀልብ ይሰርቃሉ። የሾላ ቡድን አሰልጣኝ ማርቆስ እንደ ፈረንጅ ቃጠዋል። ከድፍረት ይቆጠርብኝና የእንግሊዝ እግር ኳስ ክለብ አሰልጣኝ ሆዜ ሞሪኒዮ ከኢትዮጵያዊ ማርቆስ በቀለ ስልት ወይም ስታይል የወሰዱ ይመስለኛል። ከድፍረት ይቆጠርብኝና ብያለሁ። አንዴ ዝም በሉኝ። ሆዜ ሞሪኒዮ በዛን ጊዜ ቄራ ልጆች ወይም የአልማዝዬ ልጆች ጨዋታ ተመልካች ስለነበሩ በእግር ኳስ ዓለም እምብዛም አይታወቁም ነበር እያልኩ አንዳንዴ ቡድናችንን ከፍ አደርገዋለሁ። አሰልጣኞቹ ማርቆስ በቀለና ጎሳዬ ደበበ፣ ማሙሽ ራምቦ በዘመኑ ከሞሪኒዮ በላይ ታዋቂዎች ነበሩ። የሾላ ቡድን ሜዳ ውስጥ ሲታዩ 12 ናቸው። 12 በማለቴ እንዴት የሚል ጥያቄ ማስነሳት አይቀሬ ነው። እንዴት ማለት ጥሩ። አሰልጣኙ ማርቆስ በቀለ ሜዳ ውስጥ አይገባም። ይሁንና 90 ደቂቃውን ጨዋታውን እያነበበ የማጥቃት ወረራውን ይቀምራል ይገልጸዋል እንዴ። 12ኛ ተጫዋች ሆኖ ከጎል በቃ አይምሮ ይጫወታል። ይህ አጫዋወቱ የቴክኒክና ታክቲክ እውቀቱ እንዲሁም ተፈጥሯዊ ክህሎቱ ተደምሮ ለተጋጣሚ ቡድን ከባድ ፈተና ነበር። ማርቆስ ለተጋጣሚ ቡድን ፈተና መሆኑን ሲያውቅ ኩራቱን፣ ትዕቢቱን፣ አሸናፊነቱን በአልማዝዬ ሜዳ በተመልካቾች ፊት በተጋጣሚ እግር ስር ይነሰንሰዋል።
ከዚህ ስሜት የሚወጣው ቀጥ የምታደርገው የልብ ህመሙ ስትነሳ ብቻ ነበር። የሾላ ቡድንና የቄራ አንበሳ ቡድን ሲገናኙ የሚፈጠረው ሁኔታ የአሁኑ የእንግሊዙ ማንቸስተር ዩናይትድ እና የማንቸስተር ሲቲ ጨዋታን ይመስላል። የያኔው የቄራ አንበሳ ቡድንና የሾላ ቡድን የውጤት ሰንጠረዥ ስመለከት የሾላ ቡድን በገዛ ሜዳችን በሰፋ የጎል ልዩነት 3 ጊዜ አሸንፈናል። አቶ ገብረ ኢየሱስ በቢሶና ባለቤታቸው ወይዘሮ ታየች በቀለ ለአሸናፊው ቡድን ሙሉ የስፖርት ትጥቅ እንሸልማለን፣ የብር ዋንጫ እናበረክታለን፣ የገንዘብ ድጋፍም እናደርጋለን በማለታቸው 10 ቡድኖች ለሳምንታት ተፋለጥን። በመጨረሻም የሾላና የቄራ አንበሳ ልጆች ለዋንጫ ተገናኘን። አልማዝዬ ሜዳ እንኳን ለዋንጫ በመደበኛ ጨዋታም በተመልካቾች ይደምቃል እንደ ልደታው ብሪሞ ሜዳ። የቄራ አንበሳ የእግር ኳስ ቡድን ክብ ሰርተን ትከሻ ለትከሻ እጅ ለእጅ አንገት ለአንገት ተያያዘን። 90 ደቂቃዎች በሙሉ ትንፋሽ በሙሉ ኃይላችን መጫወት እንዳለብን ተስማማን። ምን ጊዜም የቄራ አንበሳ ስንል የአሸናፊነት ድምፅ አሰማን። ደጋፊያችን እንዳንበሳ እናሸንፋለን ብለን ስንጮህ ታሸንፋላችሁ በሚል ስሜት አጨበጨበ፣ ተነቃቃን። ጨዋታው ተጀመረ። ቅዳሜ ለጉሊት ገበያ የመጡ ቅርጫት ዘንቢል የያዙ ሴቶች ሁሉ ድጋፋቸውን መስጠት ይዘዋል። የአጼ ዘርዓ ያዕቆብ የመጀመሪያ ደረጃ ትምህርት ቤት የክፍል ጓደኞቼ እነ ቡቹ፣ ሳንቴና፣ መቅዲ ሁሉም መጥተዋል። ብርሃኔ ስንዱ ከቤ እንላታለን የቤታቸውን የጠጅ ሂሳብ መቀበል ትታ የቄራ አንበሳ የእግር ኳስ ቡድን ጠበቃና የጉልበት መከታ ለመሆን መጥታለች። እሷ ካለች እነ ተማም ጉልቤዋ አይደፍሩንም። ጠቧ ከወንዶች ነው። ጠብ ከተነሳ ባጭር ቁመቷ ስቅስቅ ገብታ ከመሬት የመደባለቅ ፍጥነቷ ወይ ብርሃኔ ስንዱ ወይ ከቤ ወይኔ ከቤ ይባልላታል። እርሷም ይህንን ጀግንነቷን ለማሳየት ጠብ ከመጨራት ቦዝንም። ፊሽካ ተነፋ። ጎል ሳናስቆጥር ለረፍት ወጣ። ለቄራ አንበሳ ልጆች በደጋፊዎቻችን ጀላቲ፣ ቆሎ፣ ብርቱካን፣ ሙዝ፣ ማስቲካ፣ ውሃ፣ ሳምቡሳ፣ ጮርናቄ ቀረበልን። በ1939 ዓመተ ምህረት በ300 የቁም ከብት ለእርድ በማቅረብ ስራውን እንደጀመረ በዝና የሰማንለት የአዲስ አበባ ቄራዎች ድርጅት ከድርጅቱ የሚወጣው የተረፈ ምርት ሽታ ካፍንጫችን ለመራቅ አልፈለገም። እኛ የቄራ ልጆች መጥፎ ሽታውን ስለለመድነው ከመብላት ከመጠጣት አይከለክለንም። የቄራ ሽታ ያወደን እኔ 2 ሳምቡሳ በሚጥሚጣ ቃሪያ በላሁ። ቃጠሎውንም በጀላታ ያወራረድኩት። ካሸነፍን ከፍተኛ ግብዣ ይጠብቀኛል። ዓለምዬ የነጻነት ጮራ አንደኛ ደረጃ ትምህርት ቤት አጥር ስር እነገለቱ ሻይ ቤት ድንች በብስኩትና በሻይ እንደሚጋብዘኝ ቃል ገብቷል። ሜዳ ውስጥ አብዶ መስራት አለብኝ ለድንቿ ለብስኩቷ። ከረፍት መልስ የቄራ አንበሳ ልጆች ኳስ ከመረብ ለማገናኘት አልቻልንም። በተለይ እኔ እኔ ብዙ ኳስ አበላሽ። ምክንያቱም እታለም ስለነበረች መሰለኝ። እታለም ደግሞ የስፖንሰራችን የዲታው ልጅ ናት። ከታለም ጋር አንቀራረብም። ምን እንደነካኝ አላቅም። ይሁንና እሷን ማየት ደስ ይለኝ ነበር። እሷን በዚህ ጨዋታ ለመማረክ ሸርተቴ በማይገባበት ሸርተቴ ስገባ መሬት እንደተኛው ሰረቅ አድርጌ ያየኋት። እርሷቴ አታየኝም። ድንገት ከፍተኛ የተቃውሞ ድምጽ በደጋፊያችን ዘንድ ይሰማ ገባ። ለተቃውሞ ድምጹ ምክንያት ሆንኩት እኔ ነኝ ለካ። እታለምን ሳይ አንዱ አጥቂ ኳስ ይዞ ባጠገቤ አምልጦ ኖሯል። አይኖችን ወደ አሰልጣኝ ላኩት። አሰልጣኙ ማሙሽ ራምቦ ጥርሴን እንደሚነቅለውና መንጋጭን ላይን እንደሚፈረካክሰው አስጠነቀቀኝ። አረዛቻ ማሙሽን አቀዋለሁ። የተናገረውን ከማድረግ አይቆጠብም። አፈርጣለሁ ካለ ያፈርጣል። በተለይ ደግሞ ጨዋታው በሽንፈት ከተጠናቀቀ 10 ደቂቃ ሲቀረን አንድ አገባንና አቻ ሆነን እፎ ያልኩ። ወዲያው አንደኛ ተጫዋች ሜዳ ውስጥ ስለተጎዳ ሜዳ ውስጥ ሕክምና መውሰድ ያዘ። በዚህ ጊዜ ማርቆስ በቀለና ማሙሽ ራምቦ ተጫዋቾችን መምከር ጀመሩ። ማርቆስ በቀለ ምን እንደነገራቸው እንጃ የሾላ ቡድን የእግር ኳስ ጥበበኞች አስናቀ በቀለ፣ ታደሰ አድማሱ፣ መስዑድ አህመድ፣ መስፍን አሰፋ ቻይናው እንደ ንብ ተመሙ። የአልማዝዬ ሜዳ ሆታ ተቀጣጠለ። ኳስ ከመረብ ለማገናኘት እየተመላለሱ ወረሩን። በጋራ የማጥቃት በጋራ የመከላከል አጨዋወት እንድንቀይር ማሙሽ ራምቦ አዘዘን። ወይ አለመታደል! አረ የጎላ ያለህ! አረ 3 ደቂቃን ከሳት ያወጣ መልአክ እባክህን ይችን የሽንፈት ጽዋ ተቃራኒ ቡድን እንዲጠጣው አድርግ። ምኞታችን አልሰራም። ግብ ጋር መድረስ እንዴት እንቻል?
ብንደርስስ ከሾላ ቡድን በረኛ ከተማም ቱሉ ኳስ እንዴት ታምልጥ? ጨዋታው ሊጠናቀቅ 3 ደቂቃ ቀረው። ጎበዝ ያንሸነፍም ትግል አደረግን። አልሞት ባይ ተጋዳዮች። የሜዳ ውስጥ ሽኩቻውና የፊሽካ ድምፁ በረከተ። የዳኛው ማስጠንቀቂያና የቢጫ ካርዶች ተመዘዙ ለጉድ። ከአጥቂዎች ኳስ አስጣልኩና ኳስ ወደፊት መግፋት ጀመርኩ። ከቀኝ ክንፍ ያሻማውትን ኳስ ዓለም ሰንገድ በግንባር ገጭቶ ለዓለም እየሰጠው ዓለም አታለለ። ለጌታቸው ደበበ ሚሚ ቀደደለት። ሚሚ 2 ተከላካዮችን ወገብ ቆርጦ በረኛውን አጋድሞ ኳስ ከመረብ አገናኘ። 2-1 ፊሽካ ዳኛ ተጠናቀቀ። ጎበዝ የቄራ አንበሳ ልጆች ለመጀመሪያ ጊዜ ዋንጫ ባለቤት ሆነን። ከበረኪና ዋንጫ ወደ ብር ዋንጫ ተሸጋገረን። የቄራ አንበሳ ልጆች ድምፅ የደስታ ሆታ ከአልማዝዬ ሜዳ ከአዲሱ ቄራ ተነስቶ በቂርቆስ በለጋራ አልፎ አዲስ አበባ ስቴዲየም ይሰማ ነበር። ዋንጫውን እየሳምን በደስታ አለቀስን፣ ተነፋረቅን። መነፋረቃችንን ብቻ የተመለከተ ሰው የተገረፍን እንጂ የብር ዋንጫ ለመጀመሪያ ጊዜ በላን አንመስልም ነበር። ከዋንጫው ስነ ስርዓት በኋላ አልማዝዬ ሜዳ ተበጠበጠ። ስፖርታዊ ጨዋነት ደፈረሰ። ስፖርት ለጤንነት፣ ስፖርት ለወዳጅነት፣ ስፖርት ለምን ትስዬ ምናምን መርህ ተገለበጠ። የሾላ ልጆች መከታ የሆነው ጉልቤው ከተማ ደምሴ ባሪያው እያመሰ ነው። ከተማ እየተንደረደረ ወደ እኔ ተጠጋ። አንተ የደሃ ልጅ ሜዳ ውስጥ ፋውል አብዝተሃል፣ ዳኛው ቀይ አልሰጠም። እኔ ከተማ መኮንን ግን አሁን ቀይ ሰጣለሁ አለና በጠረባ ሰማዩን ነካ አድርጌ ወደ ምድር ተመለሱ። ሊደግመኝ ሲል ስሙን እያቆላመጥኩ ከተሜዬ ከቴ እባክህን ከቴ ተለማመጥኩት። ከተሜዬ እባክህን ምድር ከሰማይ እንዲሩቅ ነው እንዴ ከቴ። ከተማ ሲቆጣ ያስፈራል። ሲስቅ ወተት የመሰሉ በንጽህና የተያዙ ጥርሶቹ ያምራሉ። ከተማ ምሕረት አድርጎልኝ ሄደ። እዛው በተንበረከኩበት ከከተማ ዱላ ያዳነኝን አምላክ አመሰገንኩ። 50 ቢወለድ 50 ነው ጉዱ። የቄራ ልጅ ይበቃል አንዱ የተባለው ለነ ከተማ ደምስ አይነቶቹ ነው። አረሳሁም። እግሬን እየጎተትኩ እንዴት ገለቱ ሻይ ቤት ድረስ መሄድ አልቻልኩም። ያለምዬ ድንች ብስኩትና ሻይ ግብዣ ስለቀረ በጣም ተናደድኩ። እግሬን እየጎተትኩ እንደጎበጥኩ ወደ ቤት እየሄድኩ ሳለ ጎረቤታችን ታለም የሰፈራችን ቆንጆ በጣም ቆንጆ ከኋላ መጣች። አረማመዴን በዝግታ ለማስተካከል ለማሳመር ሞከርኩ። እንዴት ብዬ አልተሳካም። እታለም ፍርፍር ብላ ሳቀች። እንደው ፍርፍር ከነ ጉዳቴ ተሽኮረመምኩኝ። ምድር ከሰማይ ወይኔ ምድር ከሰማይ እንዲሩቅ ነው እንዴ? አላገጠች። ተናደድኩ። ለካስ እታለም ከተማ ሲመታኝ እኔ ተንበርክኬ ስለማመጥ አይታይ ነበር። በልቻው የኔ ጅብግር አለች። ከእታለም የኔ የሚለው ቃል እንጂ ጅብግር ያለውን እናንተ ናችሁ የሰማችሁት፣ እኔ አልሰማሁትም። የኔ ወይኔ ጉዴ የኔ። ኧረ አልማዝዬ ሜዳ፣ ኧረ የቄራ ልጆች፣ ኧረ ታለም የታለሽ ናፈቃችሁኝ። የመንግስቱ አንጋች ትዝታ እሸቱ ወንድሙ ጸሐፊው ነው። ከራሴ ልጀምር። የአፄ ኃይለ ሥላሴ ልዩ ዘብ የነበረው የክብር ዘበኛ ከፈረሰ በኋላ በክብር ዘበኛው መልክ የተቋቋመ ልዩ የደርግ ጥበቃ ጦር መመስረት ነበረበትና ከሌላው ጦር የተለየ የኮማንዶና የጥበቃ ትምህርት ተከታትዬ ቤተ መንግስት ውስጥ በነበረው ስፔሻል ፎርስ ውስጥ በአንጋችነት ተመደብኩ። ቤተ መንግስት ስገባ የንጉሳውያን ወይም የልዑላን ኑሮ ይገጥመኛል ብዬ ባልመኝም የአጋፋሪነቱ ግን አይቀርብኝም ብዬ ነበር። ግን አልሆነም። ስራዬን ልዩና የተለየ አድርጋችሁ የምትጠብቁ እነዛ ካላችሁ አትሳሳቱ። ተግባሬ ጥበቃ፣ እጀባ፣ በከፍተኛ ደረጃ ጸረ አብዮተኛ ናቸው ተብለው የሚጠረጠሩትን የማጎሪያ ስፍራ ማከማቸት ነው። በዚህ ግቢ ባሳለፍኩት ጊዜ ብዙ ነገር አይቻለሁ፣ ታዝቤያለሁም። ራሴም ለራሴው ሰግቻለሁ። የገዛ ጓደኞቼን ተጠራጥሬያለሁ። በተለይ በየዕለቱ የሚለዋወጠው የጥበቃ ቦታ ባለመተማመንና ለሚስጥር ጥበቃው ብቻ ሳይሆን እርስ በርስ ያቆላልፈን ነበርና ነው። አንዱ በሌላው ላይ ሹክ ማለቱ ሳይበቃው
ምን እንዳሰበ እንኳን ስለሚጠቆምበት ሥርዓቱ ጥብቅ ነበር። የተባልነውም መፈጸምም ግዴታ። ሁሌም ግዳጃችንን መወጣት ነው። ትዕዛዝ በአንደኛ ደረጃ ተጠንቀቅ፣ መታሰር ብቻ። የወቅቱ ችግር ነው። አገሪቱ በውስጥም በውጭም በጸረ ሕዝቦች ተወጥራለች ይባላል። ይህ በእንዲህ እንዳለ አንድ ቀን አዲስ ትዕዛዝ መጣ። በወቅቱ የቤተ መንግሥቱ ጥበቃ ክፍል ዘመቻ መኮንን የነበረው ሻለቃ እሸቱ ገብረ ሕይወት ጓድ ሊቀመንበር ወደ ምርመራው ክፍል በጠዋት ስለሚሄዱ ተዘጋጁ አለን። በነገው ዕለት ከበድ ያለች ነገር መኖር አለባት አልኩኝ ለራሴ። ሊቀመንበር መንግሥቱን አጅቤ ለማምጣት በነጋታው መሄድ አልቀረም። ሊቀመንበሩ በሰዓቱ ተዘጋጅቶ ይጠብቀን ስለነበርም በክብር አጅበነው ምርመራዋ ክፍል አደረስነው። ከዚያም ከጓዶቼ ጋር ሆኜ የጥበቃ ሥራዬን እዚያው ቀጠልኩ። ያቺ ምርመራ ክፍል ብሩህ አእምሮ ያለውን ስንቱን ወጣትና የተከተልነው መንገድ ትክክል አይደለም ብለው የተቃወሙ የደርግ አባሎችን እምሽክ አድርጋ የበላች ነች። ብዙዎች በዚች ክፍል ውስጥ ተንገላተዋል፣ የፊጥኝ ታስረው ተገርፈዋል። ይህቺ የሞት ቤት ዛሬም እማኝ ሆና ተገትራ ትገኛለች። ወደዚች ክፍል ነበር መንግሥቱ ዘልቆ የገባው። ፍርደ ገምድሉ ዳኛና የሲኦል ቤቱ ተገናኙ። አንድ መነጽር ያደረገ በውል የማላቀው ሰው ለመንግሥቱ አንድ ደብዳቤ ሰጠው። መንግሥቱ ወገቡ ላይ ከታጠቀው ሽጉጥ በተጨማሪ ብዕር መሰል ሽጉጥ ነበረውና በቀኝ እጁ የያዘውን ይህን ሽጉጥ ወደ ግራ እጁ አዛውሮ ለፊርማ ብዕሩን አወጣ። ፊርማውንም አስቀመጠ። የሞት ፊርማ። ይህች ዕለት ግን እንዲሁ በፊርማ ብቻ ነበር ያለፈችው። እኔም የተለመደውን ጥበቃዬን ቀጠልኩ። ሆኖም በቤተ መንግሥቱ ውስጥ ውጥረት ሰፍሮ ነበር። በነጋታው የተለመደው አሰልቺ የደርግ ስብሰባ ተጠራ። መቼም በስብሰባ የተወለደ መንግሥት ስብሰባ ይወዳልና ስብሰባ ሆነ። የደርግ አባሎች ተሰበሰቡ። ተረኛ መኮንኑም የዕለቱ ጥበቃ እንዲጠናከር ቀጭን ትዕዛዝ ሰጠ። እኔም ጥበቃዬን ቀጠልኩ። 6 ሰዓት ያህል የፈጀው ስብሰባ ተበተነ። ጥበቃው ቀጥሏል። ታንኮችና መትረየሶች ሳይቀሩ ከኛው ጋር አፍጠው አደሩ። አይነጋ የለም ነጋ። የቃኝ የመቶ አዛዥ የነበረው ሻምበል ዓለሙ ደቻሳ ለግዳጁ ብቁ ለማድረግ መትረየስ የተጠመደባቸውን ጂፖች ወደ ቤተ መንግሥቱ ጋራጅ ይዟቸው ሄደ። ጂፖቹ የመጀመሪያ ደረጃ ጥገና ወይም ሰርቪስ ተደርጎላቸው ተወልውለው መጡ። የውጭ አገር መሪዎችን በክብር የሚያጅቡ ሳይሆኑ አካባቢውን ከጸረ ሕዝቦች የሚጠብቁ፣ የውጭ ኃይል ቢመጣ አፋቸውን ከፍተው የአረር ነዲድ የሚያዘንቡ ናቸው። 4 ተጨማሪ ሽንጣም የደርግ ጽሕፈት ቤት ላንድ ሮቨሮችም ተጨምረው ቦታቸውን ይዘዋል። የቤተ መንግሥቱ ተራንጋች ለጉዳዩ እጅግም ትኩረት የሰጠው አይመስልም። ያለምንም ደም እንከኗዩ ደም እያለ ይዘምራል እንጂ ትርጉሙንስ አያውቀውም፣ ሊያውቀውም አይችልም። አሁንም ግርግር ታዲያ በየዕለቱ የሚደረግ ትርኢት ነውና ከመጤፍ አልቆጠረው። እንዲያውም በጥበቃ ሥራ ላይ የቀረነው ብቻ ስንቀር የማይመለከታቸው በድራቆት ተኩስ እንደ ሾተል ቀጥ ያለ ዩኒፎርማቸውንና ከስሩ ኤስኤፍ ምልክትን መሬት ላይ እየከተበ የሚሄድ ጫማቸውን የሰውን መልክ እስከሚያሳይ ድረስ ወልውለውት እስከ ክንዳቸው ድረስ ፋቲጋቸውን አጥፈው የፈረጠመ ጡንቻቸውን እያሳዩ ሲንጎማለሉ ያስፈራሉ። ነፍሰ በላዎች ናቸው። በሰልፍ ሆነው ወደፊታቸው ያመራሉ። እነሱም ሌላ ግዳጅ በሌላ ጊዜ ለመወጣት። ሻለቃ እሸቱ ገብረ ሕይወት ልዩ ኃላፊነት ያለበትን ሥራውን ያከናውናል። ዝምተኛና ድብቅ ሰው ነው። ስጉና ጠንቃቃ። የምሽቱ የጥር ወር አየር ለሱ አይሞቀውም፣ አይቀዘቅዘውም። ስለ ተፈጥሮ፣ ስለ ነፋሻ አየር የማሰቢያም ጊዜ የለውም። ጥበቃ ብቻ፣ ግዳጅ ብቻ። በእጁ ትንሽ የመገናኛ ሬዲዮ ይዞ መመሪያ ያስተላልፋል፣ መመሪያ ይቀበላል። ወዲያው ጀነራል፣ በኋላ ነው ጀነራል የሆነው፣ ጌታቸው ሽበሺ በነጭ ፔጆ 504 ከተፋለ። የተጣደፈ ይመስላል። ሻለቃ እሸቱ የትዕዛዝ ወረቀት ተቀብሎ ወደ ቆሙት መኪኖች በመሄድ ለሶስቱ ጂፖች አለቆች ትዕዛዝ አስተላለፈ፣ አከፋፈለ። በእርግጥም ወረቀቱ የውሳኔ ወረቀት ነበር። መንግስቱ ኃይለ ማርያም የፈረመበትና አንድ አይነት አስቸኳይ ትዕዛዝ የያዘ ለመሆኑ እርግጠኛ ነኝ። ትንሽ እንደቆየ አንዱ ጂፕ በላንድ ሮቨሩ ተከታይነት በ4 ኪሎ ብር አድርጎ ወደ ማዕከላዊ ወንጀል ምርመራ፣ ሁለተኛው ጂፕና ላንድ ሮቨር ወደ አዲስ አበባ ወህኒ ቤት፣
ሦስተኛው ጂፕና ላንድ ሮቨር ወደ ወታደራዊ ፖሊስ እስር ቤት ተፈተለኩ። ለምን ይሆን ይሄ ሁሉ ሩጫ? ከዚህ ሰዓት በኋላ ቤተ መንግሥት የሞተ መንፈስ ያዣበበበት የመቃብር ስፍራ መሰለ። የፍራቻ ጸጥታ ሰፍኗል። ጨለማ ነግሷል። የኛ የአንጋቾቹ ጥበቃም ተጠናክሯል። የሚደረገውን ሁሉ በንቃት እየተከታተልን ነበር። መንግስቱ የት ገባ ትሉኝ ይሆናል። መንግስቱማ ከዘራውንና የመገናኛ ሬዲዮኑን ይዞ ወደ ደርጎች ክበብ ገብቷል። ሰውነቱን የበረደው ስሜቱን የጨፈገገው ይመስላል። ስለዚህ መጠጥ አስፈልጎታል። እሱነቱን የሚያደፋፍርለት፣ ሙቀት የሚሰጥ፣ የጨፈገገ ስሜቱን የሚገልጽለት ኮስተር ያለ መጠጥ ጂን ቀረበለት። ያኔ ጂን ይወዳል። ዊንስተን ሲጋራማ ሕይወቱ ነው። ደረቅ ጂኑን ባንድ ትንፋሽ ጨልጦ ዊንስተን ሲጋራውን መማግ ቀጠለ። ከምሽቱ 4 ሰዓት አልፏል። እሸቱ ለጥበቃ ሥራ ከመጣደፉ በቀር አረፍ ብሎ እንኳን አላጣጣው። ሞአ ሞአ፣ አሸናፊ አሸናፊ የሚል የዕለቱ የግዳጅ ምስጢር ስም ተደጋግሞ በእሸቱ አንደበት ተጠራ። ሞአም መንግስቱ መሆኑ ነው። ይሰማኛል፣ ቀጥል አለው። እህሉን ለመውቃት አቅርበናል። እኔ ስመጣ ይወቃል። ውጪ ውጪ። ትዕዛዝ አበቃ። ያስቀመጠውን ደረቅ ጂን ለመጨረሻ ጊዜ ጨለጠ። ሰው በላ ከዘራውን ብዕር መሰል ሽጉጡን የመገናኛ ሬዲዮኑን ይዞ ወደ መውቂያው ቦታ ቀጠለ። እኛም ፈንጠር ብለን ተከተልነው። በዛው ቋንቋ የመውቂያው ቦታ ጸጥ ረጭ ብሏል። የሬዲዮ ንግግራቸው እንኳ አሁን ቆሟል። ጸጥታው ከጨለማው ጋር እየተጋገዘ የፍራቻ አዚሙን በአካባቢው ላይ አጥልቷል። የሚናገር የሚጋገር የለም። እኔም ብስ ካልኩበት የጸጥታ ባህር ውስጥ የነቃሁት የሻለቃ እሸቱን ከእንግዲህ አታስፈልጉም፣ ወደ አቀበቱ ላይ ተመለሱ የሚለውን ደረቅ ትዕዛዝ በሰማው ጊዜ ነው። ትዕዛዝ ነው። የነገሩን ሁኔታ እዚያ ሆኜ ለመከታተል ብፈልግም አልቻልኩም። ያማሬ ሲቀርብኝ ሆነ። ቢሆንም ወደ ታዘዝነው ስፍራ ተመልሰን ሄደን ዋነኛ ትርኢቱ ተጀመረ። ምንም ጨለማ ቢሆን በቤተ መንግስቱ ዙሪያ የተተከሉት መብራቶች ውጋጋን ዛሬ ላቀረብኩት ምስክርነት የሐቅ ውጋጋን ሆነው ረዱኝ። ትኩረቴ ትዕይንቱ ላይ ተነጣጥሮ ቀረ። አንድ ሰው ተይዞ ወደ ትልቅ የጥድ ዛፍ ስር ቀረበ። ምን ሊያደርጉት ይሆን እያልኩ ስከተል የጥዱን ግንድ አስታቀፉት። ዓይኔን ማመን አቃተኝ። የምመለከተውን ሁሉ አሳንሶ የሚያሳየኝ ዓይኔ መሆን አለበት ብዬ ስለሰጋሁ ዓይኔን የግድ በልጥጬ በትኩረት ተመለከትኩ። ምንም ለውጥ ግን አላመጣሁ። የማየው ነገር ከበፊቱ አልተለየም። መንግስቱ ድምፅ አልባውን ከዘራ እያነሳ ያነጣጥራል እንጂ በከዘራው አይማታም። ያነጣጥራል። ግንዱ ላይ እየመጡ የሚለጠፉት እስረኞች አሁንም ይወድቃሉ። በጣም አነስተኛ የሆነ ጦሽ የሚል ያለንጋ ድምፅ ሰማሁ። በዚህ አይነት ዑደቱ ቀጠለ። ጉድ ነው አልኩ ለራሴ። እኔ የማውቀው ከዘራ አባቶች ደከም ሲሉ ለምርኩዝነት የሚጠቀሙበትን እንጂ ከዘራው ድምፅ አልባ ጠመንጃ መሆኑን አላወቅኩም። ራሴን ማመን አልቻልኩም። ሆኖም ከስር ሰዎች ተረፍርፈዋል። ያ ሰው በላይ ቤተ መንግሥት ቄሳር በከዘራው ጉድ ሰርቷቸዋል። ያየሁት እንግዲህ ይህን ነበር። የምሽቱ ትርኢትም በዚሁ ተፈጸመ። በማግስቱ ድግሱ ተጧጧፈ። ትናንት የሞት አዚም ያጠላበት ቤት መንግስት ምንም የተለየ አስከፊ ድርጊት እንዳልተፈጸመበት አድብቶ ተራውን ላስረሽ ምችው ለቀቀ። ማምሻውን በደርጎች ክበብ ግብዣው ጦፈ። አንዱ ጠርሙስ ሲጋባ ሌላው ይከተላል። ብርጭቆ እየተጋጨ ድል ለአብዮታችን፣ ነጭ ሽብር ይደመሰሳል እየተባለ መጠጡና ምግቡ ይጓጓዛል። አብዮታውያን እየተያዩ ይሳሳቃሉ። ቁጡ መንግስቱ፣ ቆራጡ መንግስቱ፣ አብዮታዊው መንግስቱም ምንም አይነት ወንጀል እንዳልፈጸመ ነጭ ጥርሱን ብልጭ እያደረገ ትናንት በሰራው ሥራ ሆዱ ይሳለቃል። በነገታው ጥር 26 ቀን 1969 አብዮታችን ከተከላካይነት ወደ አጥቂነት ተሸጋግሯል። ሕዝቡንም ሲከፋፍሉት የቆዩ ቀንደኛ ጸረ አብዮተኞች አብዮታዊ እርምጃ ተወስዶባቸዋል ተብሎ በግልጽ ተለፈፈ። ወገኖቼ በድፍን ከንፈር መምጠጡ ብቻ እርባና እንደሌለው በመረዳቴ ነው ይህን የአንድ ሌሊቱን ግድያ ወደ ኋላ ተመልሼ ትውስታዬን የለገስኳችሁ። እንዲህ አይነቱ አረመናዊ ድርጊት ወደፊት እንዳይደገም በመፈለጌ ነው ይህንም ምስክርነት መስጠቴ።
በሰላም ተፋቅረን የተለያዩ ሐሳቦችን ተለዋውጠን እንድንኖር እሻለሁ። ለዚህም ነው የትናንቱ መራር ነገር ዛሬ ማቅረቤ ከተማርንበት ብዬ